ቁጥሩ እንዲቀንስ ተፈልጎ ካልሆነ በስተቀር ይሄን ነገር ትክክል ነው ብዬ አላምንም፣ እቃወመዋለሁ ማለት ነው። ሰውን ለሞት ጠርተው እንኳን ደግሞ ያቺን ባንዲራ የተቀባ ሰው ባንዲራዋን የተቀባ ሰው ፈልገው ነጥለው አምጥተው አውጣ ማለት አይችሉም። እነዚህ ግብፃውያን ገዢዎቻችን አረንጓዴ ቢጫ ቀይ የተቀባ ልጅ ነበር። ያውን አዶናይ የሚባል ልጅ አሁን እንግዲህ ፌም በጣም ፈምሷል። በእውነት ባለፈው ሳምንት የሆነ ንግግር ያው የተቀደባጨጨቡ ነገሮች ነው የማየው አይቼ ተናግሬው ነበረ ልጁን እና አንድ ሁለት ሰዎች እስቲ ዘመዴ እነዚህ ነገሮች እያቸው ልጁ የሚናገረውን ብለውኛል። ልጁ ምንም ይሁን ምን እነዛ የተናገራቸውን ነገሮች በጣም ሰምቼ ነበር እና በጣም ሰው የሚጎዳበትን እግዚአብሔር በአንድም በሌላም ይናገራል። በልጁ ላይ አድሮ የተናገረው ነገር እኔ ስለእውነት በጣም ነው ያደነኩት እና በጣም ነው ደግሞ እንትን ያልኩት። ሌላው እንዳለ ሆኖ ቢሰሙት ያቺን የተቆረጠችዋን ነገር ቢሰሙት ብዙ የተከሰሰበት ጉዳይ በማስተርቤሽን ጉዳይ ነው የከሰሱት እና በዛ ነው እንትን ሰግጥ ፈምስ ደድብ ፈምስ የሚለው ነገር ትክክል አይደለም። ጋይድ የሚያደርገው ነገር ቢኖርና ደግሞ ቅቡልነቱ እንደዚህ ሰፊ ከሆነ በተለይ ማንም የማይደፍረውን ነገር ይሄ የማስተርቤሽን ጉዳይ የወጣቶች ችግር ነው፣ የብዙ ሰዎች ችግር ነው። የብዙ ሰዎች የሥራ ማጣት፣ የብዙ ሰዎች የእረፍት ማጣት፣ የብዙ ሰዎች የስሜት ማጣት፣ የብዙ ሰዎች ሰነፍ በጣም ደካማ ልፍስፍስ የመሆናቸው ዋነኛው ምክንያት በዚህ ራስን መራስ በማርካት ጉዳይ ላይ ያለው ነው። ያንን ከመንፈስ ጋር አያይዞ የተናገረው ነገር የብዙ ሰዎችን እኛም ደግሞ የማማከር አገልግሎት ሲሰጥ እንደ ሃይማኖት መምህርነታችን ብዙ ሰዎች ሲመጡ ጉዳታቸው ይሄ ነው። ወጣቶች የምንሰጠውን ነገር የተናገረበት መንገድ የገለጸበት መንገድ እጅግ ማንም ደፍሮ የማይናገረውን ነው የተናገረው። እኔ ለዚህ በእውነት አጨበጭብለታለሁ። ለምን ያንን ነጥለው ቆራርጠው ብዙዎቻችንን እንዳሳሳቱ አላቅም። እንደነገርኳችሁ እኔ ይቅርታ ጠይቀዋለሁ። ይሄን የሰጠበት መንገድ ወጣቶች ከዚህ ህይወት መላቀቅ ያለባቸው መንገድ የተናገረበት መንገድ በጣም ቢጠቅም ነው እንጂ ማንንም አይጎዳም። በጣም የተናገረበት መንገድ እና ያ ልጅ ዛሬ እንግዲህ አሁን በጣም ታዋቂ ሆኗል ኢትዮጵያ ውስጥ። ዛሬ ሄዶ ነበር። በጋርድም ነው የሚጠበቀው ልጁ ምናምን የሚለው እና ተነጥሎ ተጠርቶ አስፈገፈጉት ማለት ነው። እና እሱ አላወቀም። ላይቭ ላይ ያስተላልፋል እና አዶናይ ይባላል። እስቲ እንስማው ድምጽ ከመጀመሪያው ኦኬ ተው ምንም እንዳጋችልም እንግዲህ እያጠፋሉ ነው። ላይቭ አታርገው። እና እዚች ጋር አረንጓዴ እዚች ጋር ቢጫ እዚች ጋር ቀይ እዚች ጋር ስላለች እንደዚህ አረንጓዴ ቢጫ ቀይ ነው ያደረገው። ያው ትግሬ ስለሆነ ልጁ የኢትዮጵያዊነት መንፈስ ይኖራል ተብሎ አልተጠበቀም። ግን እሱ ሩጫው የኢትዮጵያ ነው እኔ ኢትዮጵያዊ ነኝ ብሎ
ነው አረንጓዴ ቢጫ ቀይ ቀለም እዚህ ላይ ያስቀባው እና የአረቡ መንግስታችን የኦሮሞማው መንግስታችን ደግሞ ባንዲራዋን ሊቀይር ኢትዮጵያ የሚለውንም ስም ሊቀይር በዝግጅት ላይ ስላለ ዓለም አቀፍ በሆነ ሚዲያ ላይ ታዋቂ ቲክቶከር 12000 ሰው ላይቭ እያየ እንዴት ትቀባለህ ብለህ ፈግፍግ ብለውታል። ያየፈገፈገ ነበር። ላይቭ እየታየ ነው እንዲያው አስጠጣን አስወገርከን በል ይሄንን አጥፋው ብለውት አስጠፍተውታል ማለት ነው። እንግዲህ የኢትዮጵያ ታላቁ ሩጫ ዛሬ በዚህ መልኩ ሄዷል።